ሲነበቡ ትልቅ መልእክት ትልቁ ነገር በረከት አለው። እንግዲህ በቃል ኪዳናቸው መጻሕፍትን የጻፈ ያጻፈ ያነበበ የተረጎመ የሰማ ሁሉ በረከት ያገኛልና እንግዲህ የተነበበውን የቅዱስ ሚካኤል ተአምር ለበረከት ያድርግልን። ከዚህ ቀጥሎ እንግዲህ ቀጥታ ወደ መዝሙር አገልግሎት ነው የምንሄደው። በመዝሙር የሚያገለግለን ወንድማችን ዲያቆን ዮሴፍ ሙሉ ቀን ይሆናል። እግዚአብሔር አምላክ ለስቶ አንደበት ለእኛም ብሩህ አእምሮ ሰጥቶ በሚዘመረው መዝሙር እንዲባርከን የእግዚአብሔር አምላካችን ቅዱስ ፈቃድ ይሁን። ቀጥታ ወደ መዝሙሩ ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስሞች እንደምናገራችሁ አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁንልን። እንግዲህ ያለ እያጨበጨብን እግዚአብሔር እናመሰግናለን። ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ፊት ቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደግፈኝ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። እናቴ እቅፍ ገብቼ መቅደሱ መራኝ መርቶኝ በመንፈሱ የሕይወቴን ሰልፍ አለፍኩ ከእሱ ጋራ ተጽፏል በልቤ የሚካኤል ሥራ። ያችሁ ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ዙሪያዬ ተክሎ የእሳት ምሰሶ ጽድቅን እየመገበ አሳደገኝ ልጁን። የአምላኬን ምስጋና ዘውትር ያስበላኝ እሱ ነው ሚካኤል በመዝሙር የሞላኝ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። በፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር። ይወስደኛል ደጁ እየገሰገሰ ታላቁን በረከት በውስጥ ፈሰሰ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ድምፃቸው አይሰማም።
ዝማሬ ብሩ ቀን ዲያቆን ቃለ ሕይወት ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እግዚአብሔር አምላካችን አምላከ ቅዱስ ሚካኤል ረጅም ዕድሜ ከጤና ጋር ሰጥቶ አገልግሎታቸውን ይባርክልን፣ ጸጋውን አብዝቶ ይስጥልን። እግዚአብሔር አምላክ በቸርነቱ በዚህ መሰል በእውነት በጾም አንደበት እንደዚህ አይነት ዝማሬ ሕይወታችን ነፍሳችን እንድትረሰርስ እንድትባረክ ያደረገን የሁሉም ነገር ባለቤት ቅዱስ አምላካችን ምስጋና ለእርሱ ይሁን። እግዚአብሔርን አመስግኑት እስኪ። እግዚአብሔር አምላካችን የምስጋና ባለቤት ክብር ምስጋና ለእርሱ ይሁን። እንግዲህ የደብራችን እንደምታውቁት የቤተ ክርስቲያን 13 ዓመት በሀሳብም በጸሎትም በጉልበትም በእውቀትም በገንዘብም ማንም ሌላ ረዳት ሳናገኝ ሳታገኙ እውነት ያለውን ነገር እየጎድላችሁ ካለው ጉድለት እየቀነሳችሁ እየሰጣችሁ እንደዚህ አይነት ውብ የሆነ ቤተ ክርስቲያን ተሰርቷል። በእውነት እንግዲህ እግዚአብሔር አምላክ የሚከብርበት እኛም የምንባረክበት ቤተ መቅደስ ያድርግልን። እንግዲህ መቼም ህንፃ ተሰርቶ እኛ ካልታነጽበት፣ እኛ ካልዳንበት፣ ካልተባረክን፣ ካልተቀደስ ህንፃው ዝም ብሎ ህንፃ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር አምላክ ከምንም በላይ የእኛን ህይወት ይፈልጋል፣ የእኛን መቀደስ፣ የእኛን መዳን። ምክንያቱም ቤተ ክርስቲያን የተሰራው ማንኛውም በቤተ ክርስቲያን የሚሰጠው አገልግሎት ሰዎች እንዲድኑ ነው ማለት ነው። ስለዚህ እኛ የምንድንበት፣ የምንባረክበት፣ የምንቀደስበት፣ የምንከብርበት ቤተ ክርስቲያን ያድርግልን። በዚህ መቀጠል እንግዲህ አሁን የምድር ግቢው እንደምታውቁት ዛሬ አሁን ትንሽ ዝናብ ትናንትና መጥቶ ነበር። የውጭ እቃውን አይታቸዋል። በእውነት እንግዲህ ሌላ ይሰራም ይሄንን የምድር ግቢው አስፋልትን ደግሞ ለመስራት እንደዚሁ በእውነት ታጥቀን እግዚአብሔርን ጠየቅን። እኛ በእውነት ከልብ ከተነሳ ስራውን የሚሰራ እግዚአብሔር ነው። በእውነት ፈቃደኝነት ነው የሚፈልገው ከእኛ እሱ በቅንነት በእውነት በእምነት ቤተ መቅደሳችን ቤተ መቅደስ እንሰራለን ብለን ከተነሳን እግዚአብሔር በምን መልኩ እንደሚያሰራ እሱ ነው የሚያውቀው። እኛ ፍጹም ሁላችን ካህናቱ፣ ትምህርት ቤቱ፣ ምእመናኑ፣ አስተዳደር ጽሕፈት ቤቱ፣ ሰበካ ጉባኤው፣ ህንፃው፣ ኮሚቴው ይህ ሁሉ ወንዱም ሴቱም ሕፃኑም ወጣት ሽማግሌው ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ አካል ሰሪ ሆነን ተነሳን። እግዚአብሔር ከኛ ጋር ከሆነ ይሰራል በአጭር ቀን ማለት ነው። ስለዚህ አሁን ፕላኑ ተሰርቶ አልቆ በዚህ በየበሮቹ ተተክሏል ማለት ነው። ትናንትም በዚህ በስክሪን ሲያሳዩ አምሽተዋል ማለት ነው። እና ይህንን ሁላችን ማሰብ አለብን። በእውነት እንግዲህ ሌላ ማንም መጥቶ ይህንን አውደ ምሕረት አይሰራም። ይህንን አምነን ሳንሰቀል ሳንሸማቀቅ እንዲያው በየቀኑ እንደዚህ እንዳትሉ። ምክንያቱም የእኛ ስለሆነ ለስጋችን ሁል ጊዜ ለመብላት፣ ለመጠጣት፣ ለመልበስ እስክንሞት ድረስ እንደምንኖር ሁሉ መንፈሳዊ ስራ ይህን ጨርሻለሁ፣ አሁን በቃኝ፣ አሁን እስከ ድረስ ነው የሚባል ነገር የለም ማለት ነው። ከስጋዊ ሕይወት በላይ መንፈሳዊ ሕይወት ደግሞ እየበለጠ እያደገ መሄድ አለበት። ምክንያቱም እግዚአብሔር አስቀድማችሁ መንግሥቱን ጽድቁን ሹ ያሉት እንደዚህ መንፈሳዊ ስራ እየሰራ በተዋሕዶ ሃይማኖት ጸንተን በምግባር ቀንተን በቃለ እግዚአብሔር እየታነጽ በንስሐ በቃለ እግዚአብሔር ትንሣኤ ልቡና ትንሣኤ ሕሊና ተነስተን ቅዱስ ሥጋውን ክቡር ደሙን እየበላን እየጠጣን አስቀድመን ይህ እንድናስበው እግዚአብሔር ያዘዘልን። ከዚያ በኋላ ያለውን እጨምርላችኋል ጌታ። ለምን ለዚህ ዓለም ለምትኖሩት፣ ለምትበሉት፣ ለምትጠጡት፣ ለምትለብሱት ነገር ለምን ትጨነቃላችሁ? እናንተ እምነተ ጎደሎች ብሎ ብዙ ጊዜ የሚከተለውን ሐዋርያትን ሳይቀር እግዚአብሔር ይወቅስ ነበር። በእውነት ለምን ትጨነቃላችሁ? ወፎችን ተመልከቱ፣ አዕዋፍን ተመልከቱ፣ ሳይዘሩ ሳያርሱ ሳይቆፍሩ ጎተራ ጠሪቅ ሳይኖር ይኖራሉ። ምክንያቱም ቁጭ ብሎ እየበረሩ እግዚአብሔር ይመግባቸዋል። ከእነሱ ደግሞ እናንተ ትበልጣላችሁ። ስለዚህ ወፎችን የሚመግብ አበባውን የሚያሳምር አምላክ ለእናንተ ለነፍሳችሁ ምግብ ለሰውነታችሁ ልብስ አያሳጣም። አስቀድማችሁ ግን መንግሥቱና ጽድቁን ሹ ብሏል መድኃኔዓለም ክርስቶስ። በዚህ ቃል መሰረት ማመን ነው። መቼም እጅግራችሁ ታታተን ቁጭ ብለን መናወርድ ማለት ሳይሆን
ሰው በቻለው በ40 ቀን የተሰጠውን እድል አካሉን ማለት ነው ከራስ ፀጉር እስከ እግር ጥፍር ሙሉ አካል ሰጥ እድል የሚባለው ይሄ ነው። ስለዚህ ማንም በዚህ መልኩ ወጥቶ ወርዶ ወርዶ ከኖረ እግዚአብሔር በእውነት ይባርካል። ጾም አያሳድም፣ ድካማችን በከንቱ አያስቀርም። ስለዚህ እንደዚህ ሁሉ የዚህ የአውደ ምሕረቱን ጉዳይ የእኛ ስራ ስለሆነ ሁላችንም ተረባርበን ቢሆን እንዲያው የዝናብ ሳይገባ እንዲያው የሚስተካከል ነገሮች የሚስተካከሉ ጥሩ ነው። አሁን ክረምትም እየገባ ስለሆነ ያው ይጀምራል። ከአሁኑ ሰዓት ጀምሮ እስካሁን ፕላን ነበር ሲጠበቅ የነበረውና አሁን ፕላን ተሰርቶ ስላለቀ በጣም ውብ የሆነ ቤተክርስቲያንን የሚመጥን አስፋልት ነው የሚሰራው ማለት ነው። ስለዚህ በዚህ መልኩ ሁላችሁም እንድታስቡ ካለው ነገር ሁሉ መቼም ከተረፈን ሳይሆን በአሁኑ ሰዓት ካለን እየቀነስን ማለት ነው። ስለዚህ ሁላችሁም ቅድም እንዳልኳችሁ በጸሎትም በጉልበትም በእውቀትም በሀሳብም በገንዘብም ተረባርበን ይህንን አስፋልት ደግሞ ሰርተን እግዚአብሔር እንዲባርከ በእውነት እንደ ሲኤምሲ ምዕመናን ማንን ተብለን በእውነት እግዚአብሔርን ሰዎችም እንዲያመሰግኑ በእውነት መጠንከር አለብን። እግዚአብሔር አምላክ ከኛ ጋር ሆኖ ጸሎታችንን ሀሳባችንን እሱ ተቀብሎ ይህ አስፋልትን በሰላም ቅናት ተሰርቶ ለምርቃት ያብቃል። አሁን ቀጥታ እንግዲህ አንድ ወንድም ብዙ ጊዜ ስራ ጥቼ ሲቸገር ነበረ፣ በጣም ስጨነቅ ነበረ። ግን በዚህ በቅዱስ ሚካኤል አውደ ምሕረት መጥቼ ቅዱስ ሚካኤልን እባክህ ስራ ስጠኝ ለመንኩት። ውሎ ሳያድር ጸሎቴን ሰምቶ የካቲት 12 ስራ አግኝቼ ይኸው የዕለት ጉርስ አግኝቻለሁ። አዎ ቅዱስ ሚካኤልን ማንም ለምኖ የሚያሳፍረው ሰው የለም፣ ስሜን እሱ ያውቃልና። ስለዚህ ይህንን ስራ ስለሰጠኝ ሁላችሁም ጭንቃችሁ ሰምቶ ስለታችሁን ተቀብሎ ችግራችሁን ይፍታላችሁ። የክብር መግለጫ አንድ ጥላም ጥቼ አስገብቻለሁ። ግን ለቅዱስ ሚካኤልና ለቅዱስ ሚካኤል አምላክ እግዚአብሔር ሴቶች በእልልታ ወንዶች በጭብጫ አመስግኑ ብለዋል። እግዚአብሔር አምላክ ይሁላችሁ ተወሰነ። አሁን ቀጥታ ወደ ትምህርተ ወንጌል ነው የምንሄደው። የመጀመሪያው እንግዲህ መምህራን አሉ። በእውነት ዛሬ ትልቅ በዓል ነው። ዘማሪያን መምህራንም አሉ። እንደ ሰዓቱ እንግዲህ በዚህ ሁሉ እንባረካለን። መጀመሪያ የሚያስተምሩን አባታችን መምህራችን መጋቢ ሐዲስ አብርሃም ካሳዬ የደብራችን የስብዓተ ስብከተ ወንጌል ክፍል የሆኑት ያስተምራሉ። ደስታቸው ርቱ አንደበት ለእኛም ብሩህ አእምሮ ሰጥቶ በቅዱስ ቃል ይባርከን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር ዘረሰየ ሕማማተ ወልዱ ክብረ ወስብሐት የተአኮት ስሙ ወይትላል ዝክሮ ተከፍሎ በተዋሕዶ ወተዋሕዶ በተከፍሎ ይሴለሱ በአካላት ዘእምቅድመ ዓለም ሀሎ ክቡር አባታችን መላከ መንክራት ኃይሌ አብርሃ፣ ክቡር አባታችን ንቡረ እድ ኤልያስ አብርሃ፣ ክቡር የደብራችን ጸሐፊ መምህር ሰሎሞን ዳዊት፣ ክቡር መምህራችን መምህር ኃይለ እግዚእ፣ ክቡራን ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡር መምህራችን የደብራችን የስብከተ ወንጌል ኃላፊ መምህር ካሳሁን ፊጣ፣ ክቡራን መምህራነ ወንጌል፣ ካህናት፣ አይንተ እግዚአብሔር፣ ላይካነ ምስጢር፣ ዲያቆናት፣ ምዕመናንና ምዕመናት ከሩቅም ከቅርብም በእግዚአብሔር መንፈስ ቅዱስ ጥሪ ተጠርታችሁ ከድቅድቁ ጨለማ ወደሚደነቀው ብርሃን ወጥታችሁ እግዚአብሔር አምላካችን መንግሥተ ሰማያት ርስታችን ድንግል ማርያም እናታችን በማለት በዚህ ቅዱስ ቦታ ደጅ የምትጠኑ የቅዱስ ሚካኤል ወዳጆች ሁላችሁም እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ጥንቱን ያለ መካር ያለ ረዳት በአርአያውና በምሳሌው ፈጥሮ ጸጋውንና ክብሩን ሞገሱን የሰጠን አምላካችን ከመላእክት ጋር ያስተካከለን እንዲሁም ብንወድቅበት መጥቶ ተዋርዶ ያነሳን ያከበረን ወደ ቀደመ ክብራችን የመለሰን የቅዱሳን መላእክት የጻድቃን የሰማዕታት የመላእክት የደናገል አምላክ የቅዱሳን አባቶቻችን ንጽሕ ጠብቀው
ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ታግሰው እንዲኖሩ እንዲሁም ሰማዕታት ካላውያን ነገሥታት ካላውያን መኳንንት ገብተው ኃይለ ቃል ተናግረው እንዲሁም በበረሃ ላይ ያሉ ቅዱሳን አባቶቻችን ምግባቸው፣ ቁርሳቸው፣ ምስጋናቸው ሆኖላቸው እንዲኖር የፈቀደላቸው ሰማዕታት ከሰማይ ጠሉ እንዲወርድላቸው፣ እሳቱ እንዲበርድላቸው፣ አነሳው እንዲሰግድላቸው ያደረገ አምላክ ክብር ምስጋና ለእርሱ ይሆንልን። ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይግባት። ሁላቸውም ጻድቃን ሰማዕታት እንዲሁም በዛሬው ቀን የምናከብረው ቅዱስ ሚካኤል ከነሰራዊቱ የከበረ የተመሰገነ ይሆንልን። ኦሆ በልዎ ለእግዚአብሔር ወእንብየ በልዎ ለጋኔን ውእቱ ይርህቅ እምኔክሙ ኦሆ በልዎ ለእግዚአብሔር ወውእቱ ይቀርበክሙ። የያዕቆብ መልእክት ምዕራፍ 4 ከቁጥር 7 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። ይህን ቃል የተናገረው ከዘብዴዎስ ልጆች አንዱ ከክርስቶስ ጋር የነበረው ከአሳ አጥማጅነት የተጠራው ለወንጌል አርበኛ ይሆን ዘንድ የተመረጠው ከ12 ሐዋርያት አንዱ ያዕቆብ ነው። ያዕቆብ እንግዲህ የዲያብሎስን ስራውን ስለሚያውቅ አሳች ስለሆነ አመጣጡ መንገዱ ስለማይታወቅ ጥንተ ጥላት የአባቶቻችን ጥላት የእናታችን የሔዋን የአባታችን የአዳም ጥላት የማይተኛ የብዙ ቀን ልምድ የማሳት ልምድ ያለው ቅዱሳኑን ደጋጎቹን ከእግዚአብሔር ከአምላካቸው ከአባታቸው የሚለያቸው መሆኑን ስለተረዳ ጋኔንን እንዲበሉት እሱም ከእናንተ ይሸሻል፣ እግዚአብሔርን ግን እሺ በጀ በሉት እሱም ወደ እናንተ ይቀርባል ብሏል። ይህ መልእክት እጅግ ለሚሰማና ለሚያስተውል እሺ በጀ ብለነው የሚቀርበን እግዚአብሔር የሚያድንን አምላክ ነው። ዲያብሎስን ግን ብንቀርበው የሚገድለን አምላክ ነው። ጥንቱን ገዳይ ነው። አምላካችን እግዚአብሔር በመዋዕለ ሥጋዌው ፈሪሳውያንና እነሱን የመሰሉትን ቃሉን የማይሰሙትን ከጉባኤ ውለው የማያዳምጡትን የሚተቹትን የሰለቹትን እንዲህ ይላቸው ነበረ። አንትሙሰ እምሰይጣን አንትሙ፣ እናንተስ የግብር አባታችሁ ዲያብሎስ ነው። ከግብር አባታችሁ ከዲያብሎስ ተገኝታችኋል። ምንጫችሁ እሱ ነው። ትፈቅዱ ትግበሩ ፈቃዶ ላቡክሙ፣ የአባታችሁን የሰይጣንን ሥራ ትሰራላችሁ። የእሱ ግብር አስፈጻሚዎች ናችሁ። እስመ ውእቱ ቀታልየ ነፍስ፣ እስመ ውእቱ ቀዳሚ ቀታልየ ነፍስ ነው ያለው። ቀታልየ ነፍሰ ሰብ፣ የሰውን ነፍስ ከእግዚአብሔር የሚለይ በሞተ ሥጋ በሞተ ነፍስ ውስጥ የሚያደርግ ጥንቱንም ነፍሰ ገዳይ ነው። እምዚአቡነ በሐሰተ፣ ከራሱ አንቅቶ አምላክነትን የሚሻ አምላክነትን የሚፈልግ ከክብሩ የተዋረደ አግኝቶ ያጣ ከብሮ የተዋረደ ከልዕልናው ዝቅ ያለ ከመላእክት ማህበር የተለየ እሱ ነው። ጥንቱን ያሳተ ጥንቱን ነፍሰ ገዳይ ነው ብሎታል። ይህን ነፍሰ ገዳይ ዲያብሎስን ሰይጣንን፣ ሰይጣን ማለት ሰይጣን የወደቀ ማለት ነው። የወደቀ ከእግዚአብሔር ከአምላኩ ክብር የወደቀ እግዚአብሔር ከሰጠው ስልጣን ተንኮታክቶ በራሱ የወደቀ አምላክነትን ሲመኝ አባቶች እንደሚሉት የቆጡን አውርድ በላይ ብቷን ጣለች እንደሚባለው ከመላእክት በላይ አድርጎ ሹሞት የነበረ አምላክ ነኝ ያለ ዋሽቶ
ቅሚያ ይዞ ሊቀማ መፈንቅል ሊያደርግ አምላኩን እንኳን የተገዳደረ ሰይጣን ነው። ይህን ሰይጣን ነው እንግዲህ እምቢ በሉት አለ። ሰይጣንን እንዴት ብለን ነው እምቢ የምንለው ካላችሁን፣ ሰይጣን መቼም በአካሉ አይታይም፣ ረቂቅ ነው። ትጥቁ አይፈታም፣ የጫማው ማዘቢያም አይላላም። ለማሳትም ሰውን ለመግደል ከእግዚአብሔር ጋር ለመለየት የብዙ ቀን ልምድ አለው። አድጎበታል፣ ኑሮበታል። ነገር ግን ይህ ስላችሁ ሰይጣን የሚሞት አይደለም፣ አይሞትም፣ በባህሪው አይሞትም። ነገር ግን ኋላ ተፈርዶበት ወደ ገሃነመ እሳት ሊወርድ ስለሆነ ሙት ይዞ ይሞታልና አብሮ ወደ ገሃነመ እሳት ለማውረድ የሚሞቱትንና ሕያዋን የሆኑትን በነፍሳቸው ሕያዋን የሆኑትን በስጋቸው የሚሞቱትን ያውቃቸዋል። በመብል ያሳስታቸዋል። ዛሬ አሁን ለምሳሌ ጾም ነው። ቆርሳ አድርገህ ወደ ቤተ ክርስቲያን ሂድ፣ ትንሽ ቀማምሰን እንሂድ ካለ መልእክቱ የማን ነው? የሥጋ ፈቃድ ነው። የሥጋን ፈቃድ ምክንያት አድርጎ እሱ ደግሞ ትንሽ ጥልቅ ይልና ጭራሹን ሸርሽሮ ከሌላ ነገር ያደርሳል። ወሶበረከበ ንስኪተ ሙባ ውእቱኒ ያረህቦ፣ ጥቂት በር ካገኘ መስኮት ካገኘ እሱ ያሰፋዋል ይላል እና ከዚህ ክፉ ግብር ካለው ከዲያብሎስ እምቢ በሉ አለ። ስራውን ነው። ስራውን የዲያብሎስ ስራ ምንድን ነው? ማሳት ነው። በመብል ያሳ፣ በገንዘብ ያስታል፣ በፍቅረ ንዋይ፣ በስልጣን በፍቅረ ንዋይ ስልጣንን በመውደድ ወንድምን በመጥላት በሐሜት ወዘተ ደም በማፍሰስ በማገዳደል በማጠላላት በዚህ ሁሉ ያስታል። ባልና ሚስት ሰላም ናችሁ? ዘንድሮ ቀን። ጎረቤትና ጎረቤት ሰላም ናችሁ? ዘንድሮ ቀን። ከስራ ባልደረባችሁ ጋር ባለስልጣኖች፣ ወገኖች ሁላችሁ ሰላም ናችሁ? ጥያቄው ባዳሪ። ስለዚህ ሰይጣን የማይገባበት የለውም። ከቅዱሳኑ ከተማ ገብቶ እሱ ያስታልና፣ ስለዚህ እንዳያስታችሁ ምን አለ? እምቢ በሉት። ፈቃዳችሁን ሲያስለውጣችሁ ወደ ቤተ ክርስቲያን ልትመጡ ስትዘጋጁ ተኛ ሲልህ የሰይጣን ፈቃድ መሆኑን እወቅ። ከወንድምህ ጋር በደንበር በከንፈር ተጣላ ሲልህ የሰይጣን ምክንያት መሆኑን መግቢያ መሆኑን ማወቅ ነው። ቂም በቀል ከልቦና ያዝ ሲልህ ያ የሰይጣን የመጀመሪያ መንገዱ በሩ ተከፈተ ማለት ነው። ስለዚህ እኛ እያንዳንዳችን በሩ እንዳይከፈት እምቢ ማለት ታዲያ በምንድን ነው ካላችሁን፣ እርስ በርስ በመፈቃቀር በመስማማት በመዋሃድ በመግባባት በመደጋገፍ በመተዛዘን የበረታው ደካማውን ያገኘው ላጣው ጤና የሌለው ጤና ያለው ጤና የሌለውን አቅም ያለው አቅም የሌለውን መረዳዳት፣ ይሄ የሰይጣንን በር መዝጋት ነው። እንዳይመጣ አስቀድሞ ማጠር ይባላል። አስቀድሞ ማጠር። እሱ ተንኮለኛ ነው። እጥንቱ ጀምሮ ተንኮለኛ ነው። ተንኮለኛ እንደሆነ ይዘልቃል። ዘላቂ ነው፣ አይተኛም። ቢያስት የማይጠግብ ነው። እሺ በሉት አለ። እግዚአብሔርን እሺ በሉት። በምንድን ነው እግዚአብሔርን እሺ የምንለው? ቤት ስሩልኝ አለን ለእኛ ለአዘዘን። ቀለቤን አዘጋጁ አለ። ውሃ ቅዱልኝ፣ ጨስ በሩልኝ አለ። እርስ በራሳችሁ ተስማሙ ነው። ይሄ ነው እግዚአብሔርን ማቅረቢያ። እሱም ወደ እናንተ ይቀርባል አለ። እሱም ወደ እናንተ ይቀርባል። በአንድነቱ በሦስትነቱ የሚመግበን እየመገበ የሚያኖረን እግዚአብሔር አሁንም ስላራቀን ነው እንጂ እንደኛና እንደ ዲያብሎስ አመሰራረት ዛሬ በዚህ በዝተን መገኘት አንችልም ነበር እና ዲያብሎስ አሳች ነው። ወደ እግዚአብሔር እንቅረብ። ቅረቡ ኀቤሁ ያበርለክሙ፣ እግዚአብሔር ፊታችሁን ያበራላችኋል፣ በባለሟልነት ያቆማችኋል፣ አያሳፍራችሁም። ቅረቡት፣ ይቀርባችኋል። እግዚአብሔር